የምስራች ዕዳችሁ ተከፍሎላችኋል። ከገሃነመ እሳት የምታመልጡበት ዕዳ በቀራንዮ መስቀል ላይ ከፍሎላችኋል። ያ የትንሣኤው ጀግና ያ ሞት ይዘው ዘንድ ያልቻለው ጌታ ከፍሎላችኋል። አዋጅ አዋጅ አዋጅ! የምስራች ታላቅ ዜና አለን። እሱ ከሰማይ ሰማያት ስለወረደው ስለ ትንሣኤው ጌታ እንነግራችኋለን። ከዚህ ምድር በኋላ አሁን ከምንኖረው በኋላ እስትንፋሳችን ሲያበቃ ሞት በተባለው ስንወሰድ የሚጠብቀን የዘላለምን ሕይወት ሊሰጠን እግዚአብሔር ያዘጋጀልንን እነሆ ይህንን ታላቅ በረከት ሊሰጠን ኢየሱስ ክርስቶስ መጣልን። ወንድሜ ላንተ ነው፣ እህቴ ላንቺ ነው። ይህ ቤዛ፣ ይህ አዳኝ፣ ይህ የዘላለምን ሕይወት ሊሰጠን የመጣው ለእያንዳንዳችን ነው። ሰው ለተባለ ፍጥረት ሁሉ በእንጨት ላይ ተሰቀለ፣ በእንጨት ላይ ተሰዋ። እነሆ ስለ ሃይማኖት እየነገርናችሁ አይደለም፣ ስለ ድርጅት እያወራናችሁ አይደለም። ስለ ተሰቀለው ስለ አዳኙ ሞት ድል አድርጎ ስለ ተነሳው እየነገርናችሁ ነው። ከሰማይ ሰማያት ስለወረደው ስለ ታላቁ አዳኝ እየነገርናችሁ ነው። እንዲህ በአዋጅ እንነግራችኋለን። በግልም እየመጡ የሚያናግሯችሁ ይኸው ነው፣ መልእክቱ ይኸው ነው። ኢየሱስ ሞቶላችኋል። ኢየሱስ ተሰቅሎላችኋል። ሌላ የተሰቀለልህ የለም። የትኛውም የሃይማኖት መሪ አልተሰቀለልህም። የትኛውም መልአክ አልተሰቀለልህም። የትኛውም ሰማዕታት አልተሰቀሉላችሁም። አንድ ነው የተሰቀለው፣ አንድ ነው የሞተው፣ አንድ ነው የተዋረደው፣ አንድ ነው። አምላክ ሰው ሆኖ ከሰማይ ሰማያት ወደ እግዚአብሔር መንግሥት ሊያስገባን እሱ መጣልን። ይሄ የምስራች ነው። ይሄ ታላቅ ዜና ነው። ይሄ ወንጌል ነው። ወንጌል ኢየሱስ ክርስቶስ ነው። ወንጌል ፍጥረት የሚድንበት ታላቅ ዜና ነው። አባቶቻችን እንደዚህ ሰብከውታል። ሐዋርያት እንደዚህ ተናግረዋል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ብለው አባቶቻችን ሐዋርያቶች ሰበኩ። ተመልሶ በክብር እስከሚመጣ በኃጢአተኞችና በጻድቃን መካከል ሊፈርድ ለፍርድ ተመልሶ እስከሚመጣ ይሄ ወንጌል ይሰበካል። ይሄ ምስራች ይሰበካል። ዛሬ ከልባችሁ ጋር አውሩ። ለልባችሁ ይህንን መልእክት እግዚአብሔር ያስተላልፍላችኋል። ከዚህ ሕይወት በኋላ ከወጣትነት፣ ከውበት፣ ከጉብዝና አሁን ካለ ብዙ ነገር በኋላ ሞት የተባለው ይመጣል። ሞት የተባለው ደጅህን ያንኳኳል። ማንም የማይመልሰው ኃያል ሞት ይመጣል። ኃያላንን ሁሉ ያሸነፈ ኢየሱስ ክርስቶስ ግን ያልተሸነፈለት ድል አድርጎ የተነሳው ሞት ወደ እያንዳንዳችን ደጅ ይመጣል፣ ያንኳኳል። አንተ ጎበዝ ይለናል። ዛሬ ልወስድህ እመጣለሁ ይለናል። ያኔ መልሳችን ምንድን ነው? ያኔ ከሞት በኋላ ወዴት ነው የምንሄደው? ከሞት በኋላ ዕጣ ፈንታችንን እናውቀዋለን ወይ? እግዚአብሔር ግን ያዘጋጀልን ሕይወት አለ። ለሰው ዘር ያዘጋጀለት በረከት አለ እና አዳምን በኤደን ገነት አስቀምጦ በኃጢአት ምክንያት ከተባረሩ በኋላ ያንን በረከት እንደገና ሊመልስልን አዳኙ መጣልን። ቤዛው መጣልን፣ ተሰቀለልን፣ ተሰዋልን፣ ዕዳችንን ከፈለልን። ይህንን የምትሰማ ነፍስ ታመልጣለች። ለዚህ ቀና ምላሽ የምትሰጥ ነፍስ ታመልጣለች። ዛሬ ከጆሮቻችሁ ባሻገር ወደ ልባችሁ ልብ አዳምጡ። ለልባችሁ ንገሩት ይህንን እውነት። ሃይማኖት እየሰበክናችሁ አይደለም። ድርጅት እየሰበክናችሁ አይደለም። የሰማይ ሰማያት ስለወረደው እየነገርናችሁ ነው። አዋጅ አዋጅ አዋጅ! የደስታ መልእክት፣ የሰማይ ዜና። በቀራንዮ መስቀል ላይ የተሰቀለው ኢየሱስ ወንድሜ ላንተ የእግዚአብሔር ውድና የከበረ ስጦታ ሆኖ መጥቶልሃል። ኢየሱስ መጥቶልሃል። ኢየሱስ ከሰማይ ሰማያት ወርዶልሃል። ኢየሱስ ያድናል። አሜን ለዘላለም። ዓለም ሁሉ በሽተኛ